ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እንኳን በደህና መጣችሁ ወደዚህ ቻናል። ለቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቪዲዮን ላይክ በማድረግ ጀምሩ። ዛሬ እየላችሁ የመጣሁት ቆንጆ የሆነ የሩዝ ማክስ ለፀጉራችን እንዴት እንደምናዘጋጅ ነው። እንዴት በቀላል አድርገን ሩዝን በአጭር ጊዜ የሩዝ ማክስ ለፀጉራችን ማዘጋጀት የምንችልበትን ቆንጆ አማራጭና ዘዴ እየላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችን ከቆያችሁ ቆንጆ የሆነ ትምህርት እናገኛለን። ዛሬ ይሄን ቪዲዮ ስለቅ የመጀመሪያ ነው። ስለዚህ ይሄ ቪዲዮ የደረሳችሁ ቤተሰቦቼ ላይክ ያደርጋችሁ አበረታቱ። ዛሬ እኔ ዋነኛ ይሄን ቪዲዮ ልቀርጽ ያሰብኩት በፀጉሬ ምክንያት ነው። ስጠቀም ሳላነብ በጣም ለደረቅ ፀጉር የማይሆን ሻምፖ ተጠቅሜ ፀጉሬ በጣም የተበላሸው በጣም ድርቅን ያለብኝና ያን ፀጉር ለማስተካከል እና ሌሎች እህቶቼ ደግሞ እንደኔ እንዳይሳሳቱ ለማድረግ ይሄን ቪዲዮ ሰርቻለሁ ማለት ነው። እና የሚገርማችሁ ነገር በጣም ድርቅ ነው ያለው እንጨት ነው የሆነው ፀጉሬ ማየት ይቻላል። እና ይሄንን ፀጉር ለመመለስና መልሼ ወደ መካከለኛ የፀጉር አይነት ለመቀየር ነው ፍላጎቴ። እናንተ ከኒስተር ተምራችሁ ሻምፖ ስትገዙ እያያችሁ ያነበባችሁ ለደረቅ ለወዛምና ለመካከለኛ ታይፕ ተብሎ የሚዘጋጁ ሻምፖች እየመጣችሁ ተጠቀሙ። ለዛሬ ይሄንን የተበላሸ ፀጉሬን ይመለስልኛልና ወደ ለስላሴው ወደ መካከለኛ ቦታ ይመልሰዋል ብዬ ያሰብኩትን የሩዝ ማክስ እንዴት እንዳዘጋጁ ታሳያችኋለሁ። አሁን ቪዲዮ እንዴት እንደሰራሁት ላሳያችሁትና ተመልሼ መጥቼ ደግሞ እየተቀባሁኝ ውጤቱን አብረን የምናይ ይሆናል። ቪዲዮን ላይክ ማድረግ እንዳትረሱ፣ ለሌሎች እንዲደርስ ደግሞ ሼር እያደረጋችሁ ወዳችኋለሁ። አብራችሁን ቆዩ። እንግዲህ ቤተሰቦቼ አሁን ሩዛችን ወደ ማዘጋጀት ነው የምንሄደው። ይሄን ሩዝ ከዚህ በፊት አጥቤ አድርቄ ነው ያመጣሁት ማለት ነው። እና ምንድነው ማድረገው እንደ ማንኛውም እህሎች ወይ ደግሞ ቡና ምንም መፍጫ ተጠቅመን በመፍጫ እንፈጨዋለን ማለት ነው። እሺ ቤተሰቦቼ ይሄው እንደዚህ እንደምታዩት ቆንጆ አድርጌ ፈጭቼ ተመልሻለሁ ማለት ነው። አሁን የምናደርገው ምናልባት ውስጥ ላይ የቀረን ነገር ካለ ማጥለያ ተጠቅመን ወይ ደግሞ ወንፊት እንደዚች አይነት መሰለች ወንፊት አድርገን እንነፋዋለን ማለት ነው። ምናልባት የሆነ ሻካራ ነገር ካለው ለማጣራት አሁን እንደዚህ ያዘጋጀነውን የሩዝ ዱቄት አያችሁት? ያው እንደዚህ አይነት ነገር ካለ ብንነፋው መልካም ነው። እዚህ ቀረት ሲለው ተዋለሁኝ ለብዙ ጊዜ ስለምጠቀመው ደረቅ ዕቃ ውስጥ አስቀምጣለሁ ማለት ነው። እና በዚህ መንገድ አዘጋጅታችሁ ለብዙ ጊዜ መጠቀም ትችላላችሁ ቤተሰቦቼ። በጣም ቀላል ነው። የሩዝ ዱቄት ማለት ስንሰማው በጣም ከባድ ይመስለናል። ነገር ግን እንደዚህ በቤታችን ባለን ነገር በቀላሉ ማሰናዳት የምንችለው ነው። ሩዞችን እዚህ ተጨምሬ ጨርሻለሁ። አሁን እንከርና ቀጥሎ እንዴት አድርገን ለፀጉራችን እንደምናዘጋጀው ደግሞ አብረን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እሺ ቤተሰቦቼ አሁን እዚህ ጋር ድስቴን ጥጃለሁኝ። የሚበቃኝን ያህል ውሃ ጨምርና የፈጨነውን የሩዝ ዱቄታችንን እንበጠብጣለን ማለት ነው። እዚህ ጋር እኔ 1-2 ኩባያ ተጠቅሜያለሁኝ። እናንተ ያው እንደ ፀጉራችሁ ብዛትና ማነስ ውሃችሁን ትመጥናላችሁ። እዚህ ጋር ያው ይሄን ያህል ተብሎ መመጠን አይቻልም ማለት ነው። ለፀጉራችሁ ሁኔታ ነው። ከዛ በኋላ ቅድም ከፈጨሁት የሩዝ ዱቄቴ ላይ 1 2 3 ጨምራለሁኝ። አሁን በጥብጫለሁ ልክ አጥሚት እንደምንሰራው ማለት ነው። ሳናቋርጥ እናማስላለን። እሳቴን ኦን አረግና ማማሰልን ጀምራለሁ። እጃችሁ መቋረጥ የለበትም። ምክንያቱም ሩዝ በባህሪው የመጣበቅ ቂጥ ላይ የመዝቀጥ ከታች ብረት ላይ የመዝቀጥ ባህሪ ስላለው ይቃጠልብንና አለዛ ሁለተኛ ዙር ልንሰራ እንዳንገደድ በደንብ አድርገን ሳናቋርጥ ያማሰልን እናበስላለን። አብስዬው ደግሞ እንመለስና ቀጣይ ምን እንደምንጨምር ምን ማድረግ እንዳለብን ደግሞ እናያለን ማለት ነው። አብራችሁ ቆዩ። ላይክ ያደርጋችሁ። እሺ ቤተሰቦቼ እንግዲህ እንደዚህ ቆንጆ ሆኖ ደርሶልኛል። አሁን ወደ
እቃ ላይ ገለብጠዋለሁ። ወደ የሚመቻችሁ እቃ ላይ ለምን አሁን ቀጣይ ደግሞ የተለያዩ የሚመቸንን አይነት ቅባቶች እንጨምራለን ማለት ነው። እና ይሄው እንደዚህ ልስልስ ያለ ነው ማርያምን በጣም ነው የሚገርመው። ቆንጅዬ ነው በጣም። አሁን ከመፍጨት ምናምን በቃ ገና ቀቅለን ፈጨ ምናምን ያን ከምንጨነቅ እንደዚህ አድርገን ዱቄታችንን ፈጭተን አስቀምጠን በቀላሉ ቶሎ በአስቸኳይ የሚደርስ ነው። ቀዝቀዝ አድርገን ወላ ፀጉራችንን ተቀብተን መታጠብ ነው ማለት በጣም ቀላል አማራጭ ነው። አሁን ደግሞ ቀጥሎ የምጨምረውን አንድ ባንድ እናያለን። እሺ ቤተሰቦቼ አሁን ምንድነው ማድረገው? በቀጥሎ ቫይታሚን ኢ ካፕሱል እጨምርበታለሁ። እንደዚህ 2 ነው የምጠቀመው። እሺ በመቀጠል ደግሞ እዚህ ጋር ቤት ውስጥ የተዘጋጀ እኔው ራሴ ያዘጋጀሁት ቅባት አለ እሱን እጨምራለሁ። እንደዚህ ጨምርበትና አብሬ አዋህደዋለሁ። እና ኦሊቭ ኦይል እና ኮኮናት ኦይል ቢሆኑ ሞር ደግሞ ተመራጭ ይሆናል ማለት ነው። ነገር ግን እሱ ከሌለ ልክ እንደዚህ እንደኔ በቀላሉ ቤታችን ባፈራው ቅባት እንቀላቅልበታለን ማለት ነው። ሩዝ በተፈጥሮ ትንሽ ሌሎቹ የማሳደግ የማብዛት ጥቅሙ እንዳለ ሆኖ ትንሽ በተለይ ለአበሻ ፀጉር የማድረቅ ባህሪ ያለውና ያንን ለባላንስ ለማድረግ ቅባት እንጨምራለን ማለት ነው። ክሬም የሆነ ቆንጆ የፀጉር ማክስ አገኘው ማለት ነው ቤተሰቦቼ። አሁን ይህንን ወደ ፀጉሬ ላይ አደርገዋለሁ። እንግዲህ እስከ ቪዲዮ መጨረሻ ሆነን አብራችሁን ቆዩ። ይህንን ይመስላል። ያው በጣም የሚያምር ክሬም የመሰለ የፀጉር ማክስ ሰራን። አሁን ፀጉሬ ላይ ሳደርግ ደግሞ አብረን እናያለን። አብራችሁን ቆዩ። እሺ ቤተሰቦቼ ተመልሻለሁ። እንግዲህ ይሄንን ይመስላል። ቪዲዮ እንዳያችሁት ነው። በጣም ቆንጆ አሰራር ነው። በጣም ቀላል አሰራር ነው። ሁላችሁም እየሞከራችሁ ተጠቀሙ። እንግዲህ ከኋላ የልጆች ድምጽ ቢረብሻችሁ አትፍረዱኝ። የልጆች እናት ስለሆንኩኝ ልጆችን ዝም ማስባል ትንሽ ስለሚከብድ ቤተሰቦቼ እና አሁን ይሄው ፀጉሬን አበጥሬ መጥቻለሁኝ። ሙሉ ለሙሉ እየከፈልኩኝ ለመቀባት እንዲመቸኝ አድርጌ ቀባለሁኝ። ቀጥታ እንዳላረዝመባችሁ ፀጉሬን መቀባት እጀምራለሁ። እንደዚህ ሙሉ ለሙሉ ማግኘት እንድችል እየከፋፈልኩኝ እቀባለሁ። እንደዚህ ነው የምከፋፍለው ማለት ነው ቤተሰቦቼ። መስማም ቅዱስ ከስር አንስቼ ነው ወደ ላይ ወደ ጫፍ የሚሄደው። እንደዚህ ውስጡንም ክፍል ያደረኩኝ በደንብ መዳረስ አለበት ሙሉ ለሙሉ ፀጉራችን የታችኛው ክፍል አንስቶ እስከ ፀጉሩ ዛላ ድረስ እያዳረስን ነው መቀባት ያለብን። እንደዚህ ቤተሰቦቼ ሙሉ ለሙሉ እየቀባሁት ነው። ልብሳችሁ እንዳይበላሽባችሁ ተጠንቀቃችሁ ሙሉውን ቀብቼ ደግሞ ተመልሼ እመጣለሁ። የትም እንዳትሄዱ አብራችሁን ቆዩ። እሺ ቤተሰቦቼ ይሄው ሙሉ ለሙሉ ተቀብቼው መጥቻለሁኝ። ይሄው እንደዚህ እንደምታዳርሻለሁ እስከ ጫፍ ድረስ ነው። እና አሁን ቀጣይ የሚሆነው ምንድነው ማለት ነው? መቀባት ብቻ ሳይሆን ፀጉራችንን ቀስ ያለን ማሳጅ ማድረግ ፀጉራችንን ከተቀባን በኋላ መረሳት የሌለበት ነገር ቢኖር ፀጉራችንን ማሳጅ ማድረግ ነው። እንደዚህ ያደረጋችሁ አናታችንን ሙሉ ለሙሉ በክብ ቅርጽ ቀስ ያለን ማሳጅ እናደርጋለን ማለት ነው። እንደዚህ በቃ ይሄንን ይመስላል ቤተሰቦቼ። እንግዲህ ውጤቱን ለማየት ጓጉቻለሁኝ። እንደሚመልሰው ተስፋ አደርጋለሁ ወደ ቀድሞ ቦታው። አሁን ይሄንን በፌስታል ሻወር ኬፕ ካላችሁ በሻወር ኬፕ አለዛ ደግሞ በፌስታል አድርጋችሁ
እኔ ለአንድ ሰዓት አቆየዋለሁኝ። እንግዲህ ከአንድ ሰዓት ቆይታ በኋላ ታጥቤ እመጣለሁ ማለት ነው። ውድ ቤተሰቦቼ ወዳችኋለሁኝ። ውጤቱን አብረን እናያለን። ላይክ ያደረጋችሁ አብራችሁን ቆዩ። ታጥቤ መለስ። እሺ ውድ ቤተሰቦቼ ያው ተመልሻለሁ ታጥቤ። እንግዲህ እስቲ አብረን ውጤቱን እናያለን። በስማ ያችሁት ይሄው እኔው ስነካው እንዴት እንደለሰለሰ ቅድም እዛ በጣም ደረቅ የነበረው ፀጉር አሁን እንዴት ልስልስ ያለ ፀጉር እንዳገኘው ልነግራችሁ አልችልም። በስማ ቅልል ነው ያለኝ። እውነቴን ነው የምላችሁ። እናንተም ይሄንን የፀጉር ማክስ ሞክሩት። በጣም ለውጥ ነው የምታገኙበት። ወዲያው ነው የምታገኙት ለውጡን እና እንደዚህ የሚያምር ፀጉር እናገኛለን ማለት ነው። በመጨረሻ ያው የኔ ያው ታይፑን እንደነገርኳችሁ መካከለኛ ፀጉር የሚባል ነው። ለዛ ነው ቶሎ ነው ፍሪዝ ነው የሚሆነው። እና አሁን ቀጥዬ እኔ እዚህ ጋር ያዘጋጀሁት የአብሽ ውሃ አለኝ። የአብሽ ውሃዬን እየረጫሁኝ እንደዚሁም ጭቃ ቅባት ይሄን ዛላዛላውን እየቀባሁኝ አስተካክለዋለሁ ማለት ነው። ወዲያው እርጥቡን ነው እንደዚህ አይነት ፀጉር መቀባት ያለባችሁ። ፍሪዝ ማድረግ ከፈለጋችሁ ግን ያው ለአንድ ቀን መዝነት ስላላችሁ ከአንድ ቀን በላይ በፍሪዝ አታቆዩት፣ ይበጣጠስባችኋል። በጣም ፈጣን ነው ለመበጣጠስ እንደዚህ አይነት ፀጉር። ስለዚህ አሁን እኔ ግን ለዛሬ እንድች ዘነጥ ብዬ በፍሪዝ መዋል ስለፈለኩኝ ለዚህ ነው። በሌላ እንግዲህ የዛሬ ቪዲዮአችን እንግዲህ ቢሰዎች ይሄንን ይመስላል። በቀጣይ በሌሎች ቆንጆ ቪዲዮዎች የውበት አጠባበቅ፣ የፊት እንክብካቤ፣ የፀጉር እንክብካቤ ይዤላችሁ እመጣለሁኝ። እስከዛው ግን ቻናላችን አዲስ የሆናችሁ ሰብስክራይብ ያደረጋችሁ እንደዚሁም ቪዲዮ ከተመቻችሁ ላይክ ግጩ እና ለሌሎች እንዲጠቅማል ብላችሁ ካሰባችሁ ደግሞ ሼር በማድረግ ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሳችሁ ደግሞ የደወል ምልክቷን መጫን አትርሱ። በቀጣይ በአዲስ ቪዲዮዎች እስከምመጣ ድረስ መልካም ጊዜ፣ ደህና ቆዩ።